እግዚአብሔር በሕይወታችሁ ላይ ታላቅና ድንቅ ነገር ያደርጋል። እጸልይላችኋለሁ። አምናችሁ ከኔ ጋር ጸልዩ። በጌታ በኢየሱስ ስም ጸልያለሁ። ይህንን መልእክት የሚሰሙ እግዚአብሔር ሆይ፣ ሁሉን የምትገዛ ጌታ አምላክ ሆይ እጸልያለሁ። በሕይወታቸው ላይ ታላቅና ድንቅ ነገር እንድትሰራ ጸለይኩኝ። ሰላም ለእናንተ ይሁን። ይህ መልእክታችሁ ነው። እግዚአብሔር በሕይወታችሁ ላይ ታላቅና ድንቅ ነገር በሕይወታችሁ ያደርጋል። እግዚአብሔር ይመስገን። በዮሐንስ ራእይ መጽሐፍ ምዕራፍ 15 ቁጥር 3 ላይ የሚናገር አንድ ድንቅ መልእክት አለ። በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል፣ አሁን ሁሉን የምትገዛ ጌታ አምላክ ሆይ፣ ሁሉን የምትገዛ ጌታ አምላክ ሆይ፣ ሥራህ ታላቅና ድንቅ ነው። ሥራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ፣ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ፣ የማይፈራህ ስምህንም የማያከብር ማን ነው ይላል። እግዚአብሔር ይመስገን። ሥራህ ታላቅና ድንቅ ነው። አምናለሁ። የእግዚአብሔር ሥራ ታላቅና ድንቅ ነው። የትኛውም ኃይል፣ የትኛውም ብርቱ የሆነ እግዚአብሔር እንዳይሠራ ሊከለክለው አይችልም። ሁሉን የሚገዛ ሁሉን የሚችል እግዚአብሔር ብቻ ነው። ስለዚህ ዛሬ በሕይወታችሁ ላይ፣ በቤታችሁ ላይ፣ በሥራችሁ ላይ፣ በአገልግሎታችሁ ላይ ሁሉን የሚገዛ አሜን፣ ጌታ ኢየሱስ ሁሉን የሚገዛ እግዚአብሔር በሕይወታችሁ ላይ ታላቅና ድንቅ ነገር ያደርጋል። እጸልይላችኋለሁ። አምናችሁ ከኔ ጋር ጸልዩ። በጌታ በኢየሱስ ስም ጸልያለሁ። ይህንን መልእክት የሚሰሙ እግዚአብሔር ሆይ፣ ሁሉን የምትገዛ ጌታ አምላክ ሆይ እጸልያለሁ። በሕይወታቸው ላይ ታላቅና ድንቅ ነገር እንድትሰራ ጸለይኩኝ። በሕይወታቸው ላይ ታላቅና ድንቅ ሥራ እንድትሰራ በኢየሱስ ስም ጸለይኩ። ሕይወታቸው እንዲባረክ፣ ነገራቸው እንዲለወጥ፣ አዲስ ነገር እንዲሆንላቸው፣ እንዲባረኩ፣ በሮቻቸው እንዲከፈት በኢየሱስ ስም ጸለይኩኝ። የክፉ የሰይጣን ሥራ በኢየሱስ ስም ይፍረስ። እግዚአብሔር ሆይ ሁሉን የምትገዛነ ሕይወታቸውን ተቆጣጠር፣ ነገራቸውን ተቆጣጠር። ሥራ ታላቅና ድንቅ ነው። ታላቅና ድንቅ የሆነ ነገር በሕይወታቸው ላይ በኢየሱስ ስም ይጀምር፣ በኢየሱስ ስም ይጀምር። አምናለሁ። እግዚአብሔር ታላቅና ድንቅ ነገር በሕይወታችሁ ላይ፣ በቤታችሁ ላይ፣ በሥራችሁ ላይ፣ በጀመራችሁት ነገር ላይ እግዚአብሔር ተናግሯችሁ በምትጀምሩት ነገር ላይ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ታላቅና ድንቅ ነገር በሕይወታችሁ በኢየሱስ ስም ማድረግ ጀመረ። በኢየሱስ ስም ማድረግ ጀመረ። ተባረኩ። እግዚአብሔር ሁሉን የሚገዛ አምላክ ነው። እግዚአብሔር ሥራው ታላቅና ድንቅ በሕይወታችሁ ጀምሯል። ሰላማችሁ